ውፍረትና ክብደትን በቋሚነት ቀንሰን የሰውነት ቅርጽና አቋማችንን እንዴት ማስተካከል እንችላለን? እናንተም ለሌሎችም ስለሚጠቅም ሴፍ ሼር እና ፎሎ ያረጋችሁ አረ ሪፖስትም አድርጉት። ሁሉ ጊዜም ውፍረት አስቸግሯችሁ ስትጀምሩ እላያችሁ ላይ ያለው የስብ ወይም የፋት መጠን እላያችሁ ላይ ካለው የጡንቻ ወይም የመስል መጠን በጣም ይበልጣል። ለምሳሌ ወይዘሪት ጥንቸል ላይ እነዚህ ብርቱካናማ የሆኑት የስብ ወይም የፋት መጠኖች ሲሆኑ ሮዝ ወይም ፒንኮቹ ደግሞ እላያ ላይ ያሉ የጡንቻ ወይም የመስል መጠኖች ናቸው። እንደምታዩት እላያ ላይ ያሉት ጡንቻዎች 4 ሲሆኑ እላያ ላይ ያሉት ፋቶች ግን 10 ናቸው። ስለዚህ የሰውነት አወቃቀሯ ወይም ቦዲ ኮምፖዚሽኗ 70% ፋት 30% ጡንቻ ነው ማለት ነው። ወይዘሪት ጥንቸል በጣም ፈጣን ስለሆነችና ቶሎ ክብደት መቀነስ ስለፈለገች ምግቧን በጣም መቀነስና በቀን ውስጥ ብዙ መሮጥና መንቀሳቀስ ጀመረች። እንደዛ በምታረግበት ጊዜ ጡንቻም ቀነሰች፣ ፋትም ቀነሰች። ጡንቻም ቀነሰች፣ ፋትም ቀነሰች። ፋትም ቀነሰች፣ ጡንቻም ቀነሰች። መጨረሻ ላይ ፋት ብቻ ሆና ቀረች ማለት ነው። ቀነሰች፣ ኪሎ ቀንሳለች፣ ክብደት ቀንሳለች፣ ግን ሰውነቷ ላይ ያለው ፋት ብቻ ሆነ ማለት ነው። ስኪኒ ፋት ወይም የቀጭን ወፍራም ሆነች። በዚህ ጊዜ አቋሟም እንደምትፈልገው አልሆነላትም። በዛ ላይ ይርባታል። በዛ ላይ ደግሞ ብዙ መንቀሳቀስ ወይም ብዙ መሮጥ፣ ብዙ ካርዲዮ መስራት አለባት። ብዙ ኃይል የሚያቃጥልላትን ጡንቻዋንም ደግሞ አብራ ስለቀነሰች ሜታቦሊዝሟ ወይም የኃይል አጠቃቀሟ በጣም ይቀንሳል ወይም ይቀዘቅዛል። በቂ ምግብ ስለማትመገብና ሰላጣ ብቻም ስለምበላ ሰውነቷ ምንም አቅም ወይም ኢነርጂ አይኖረውም። እንኳን ስፖርት ለመስራት ለመንቀሳቀስ የሚሆን ራሱ አቅም አይኖራትም። ስለዚህ ወደ ቀድሞ አኗኗሯ በመመለስ የቀነሰቻቸውን ነገሮች ሁሉ ቀስ ቀስ እያለች መልሳ ትጨምራለች ማለት ነው። አይ ወይዘሪት ጥንቸል ታጥቦ ጭቃ ማለት ይሄ ነው። በቀጣይ ወይዘሪት ጥንቸል ለምን ጡንቻዬን እየጠበቅኩና እየጨመርኩ ፋቴን ብቻ ለይቼ ለምን አላቃጠለም ወይም አላጠፋም ብላ አሰበች። በአብዛኛው ፕሮቲን ምግቦችን እየተመገበች ክብደት እየጨማመረች እያነሳች በዛ ላይ ደግሞ በቀን ውስጥ ብዙ እየተንቀሳቀሰች ጡንቻዋን እየጠበቀች ፋቷን ብቻ እየለየች መቀነስ ጀመረች። ይህም ብቻ አይደለም፣ በአብዛኛው ፕሮቲን ምግቦችን ስለምትመገብና ክብደት ስለምታነሳ ፋት ወይም ስብ ለማቃጠል የሚያግዛት ሌላ አዲስ ጡንቻም ሰውነቷ ላይ ጨመረች። በዚህ ጊዜ ደግሞ የበለጠ ስብ ወይም ፋት ማቃጠልና ከላይዋ ላይ መቀነስ ጀመረች። በስተመጨረሻም ወይዘሪት ጥንቸል ይሄን ሁሉ ፋት ወይም ስብ ከሰውነቷ ላይ ቀንሳ ወደፊትም በምግብ የምትመገበውን ካሎሪ በማቃጠል ውፍረቷን እንድትቆጣጠር የሚያግዛት፣ ጠንካራ እንድትሆን የሚያግዛት እና ሰውነቷ እንዲያምር የሚያረጋትን ጡንቻ ገንብታ እንደዚህ ሸንቀጥቀጥ አለች ማለት ነው። እዩት የሰውነት ቅርጿ፣ ኋላም ደግሞ እዩት የሰውነት አወቃቀሯ ወይም ቦዲ ኮምፖዚሽኗ 3 ፋት 7 ጡንቻ ሆነ ማለት ነው። ስለዚህ ቦዲ ኮምፖዚሽኗን አስተካከለች። ወይዘሪት ጥንቸል ወደ ወይዘሪት ኤሊነት ተቀይራ ቀስ ብላ ሰውነቷን በስነ ስርዓት በቋሚነት አስተካከለች ማለት ነው። ጥንቸል ጉረኛ። አንቺም ባለቤትሽም እንዴት ነው ሰውነታችሁ እንደዚህ ሊያምርላችሁ የቻለው? ቲክቶክ ላይ አንድ ሳሚ የሚባል ልጅ አለ። እሱም ፎሎ እያደረግነው ነው። ኦ ሳምሶን ቲም የሚባለው ነው። አዎ በሉ ሂዱና አሁኑኑ ፎሎ አድርጉት። እሺ ይኸው ፎሎ። እናንተ ከዚህ በፊት ወይዘሪት ጥንቸልን ነበራችሁ ወይስ ወይዘሪት ኤሊን ነበራችሁ? ወደፊትስ ማንን መሆን ነው የምትፈልጉት? አመሰግናለሁ። ይመቻችሁ።